አንዳንድ ጊዜ ከሰው ጋር ተከራክረህ ክርክሩን አሸንፈህ ግን አንተ የውስጥ ሰላምን አተታቃለህ ወይም ደግሞ በሌላ አነጋገር ትክክለኛነትን አረጋግጠሃል ከሰዎች ጋር ወይም ደግሞ ከሌላ ከስራ ባልደረቦች ወይ ከትልቅ ሰው ከቤተሰብ ጋር ያንተን ትክክለኝነት ተረጋግጧል ግን ላንተ በጣም ቫልዩ የምታደርገውን ሪሌሽንሺፕ ደግሞ አታሃል እንደዛ አይነት ስሜቶች ይመጣሉ ወይም አንዳንድ እንደዚሁ ከቤተሰብም ጋር ይሁን ከፍቅር ጓደኛ ከጓደኞች ጋር በሆነ ሐሳብ ላይ በጣም አውርታችሁ ግን መጨረሻ ምንም የቀረ ነገር የለም ማለት ምንም የተለወጠ ነገር የለም የተለወጠው ነገር ምንድነው አንተ አይምሮ ደክሟል የውስጥ ሰላም የውስጥ ስሜትህ ተረብሿል ያ ብቻ ነው ያተረፍከው ነገር ስለዚህ ምንም ያ ውይይት ምንም እንዳልጠቀመ መስሎ ተሰምቶ ያውቃል ኦፍ ኮርስ በጣም ብዙ ጊዜ የአንዳንድ አላስፈላጊ ክርክሮች አሉ ድካም ብቻ የሚያመጡ ማለት ነውና ልክ ነህ በጣም ተከራክረህ ተጨቃጭቀህ እኔ ምን አተረፍኩ ብለህ ብትጠይቀኝ አሁን በእንደዚህ አይነት እንትኖች ብዙ ጊዜ የሆነ ይርተረበሻል ውስጥ ይረበሻል ደስ የማይል ስሜት ይሰማል ከሰዎቹ ጋር ተከራክረሃል ኢቭን ክርክሩን አሸንፈህም ሊሆን ይችላል ውጤቱ ግን ክርክሩን ማሸነፍህ ብቻ ሳይሆን ላይክ ሰዎቹ ላይ የፈጠርከው ደስ የማይል ስሜት አለ አነስተኛ ጸብ በለው እኮ ማለት ይሄ እኮ ላርጅ አይደለም እንጂ ከሰዎች ጋር በጣም ዲስአግሪ ስታረግ እኮ እየፈጠርክ ያለው ላይክ ኮንፍሊክት ነው እውነት ነው በጣም ትልቅ ኮንፍሊክት ላይሆን ይችላል ግን ሌቭሉ ሊያንስ ይችላል እንጂ ኮንፍሊክት ጸብ ነው ጥል ነው የሚሆነው ለዛ እኮ ነው ከትንሹ ተነስቶ ኖርማል ኮንቨርሴሽን አይደለ እያደገ መጥቶ ወደ ፋይት ድረስ የሚዳረሰው ሰው እና አንዳንዴ ክርክር ለማሸነፍ ተብሎ ሰዎች እንዲያምኑልህ ተብሎ እንደዚህ አይነት ሪስክ መውሰድ አያስፈልግም ኢቭን አሸነፈው ክርክሩን ሰዎች ያምኑልኛል ብለህ ነው አይደል የምታስበው ግን በእኔም ኤክስፔሪየንስ በሰዎችም በመታየው አብዛኛው ክርክሩን አሸነፍኩት ብለህ የምትለው ሰው አላመነልህ አክሴፕት አያደርግም ወይ ክርክሩን ለመቋጨት ብሎ ካልሆነ በስተቀር አያምንም እውነት ነው አንዳንዴ ግን ሁላ ጭራሽ አንተ ዴፊኒትሊ በቃ ትክክለኛ መሆንን አስረጋግጠሃል ለምሳሌ ቤተሰብ ውስጥ ሊሆን ይችላል በጣም በትክክል በቃ ምናምን አረጋግጠሃል ግን ዞር ስትል በዛ ምንም ያተረፍከው ነገር የለም ምክንያቱም አንተም የሆነ ያደረካቸው ኮንቨርሴሽኖች ላይ የውስጥ ሰላም ተረብሿል ከዛ ሰው ያለ ግንኙነት እንደነበር አይቀጥልም እነዚህ ነገሮች ሁሉ ታይና ለምን ትላለህ እና ስለዚህ ብዙ ጊዜ ዋናው ነገር እኛ ማሸነፍ አይደለም ማለት ነው ግቡ እሱ አይደለም ስለዚህ ሁሉ ጊዜ መጠየቅ ያለብን ነገር እንዲህ ከሰዎች ጋር ባለን ግንኙነት ከቤተሰብ ጋርም ከጓደኛ ጋርም በሚሆንበት ጊዜ ዋናው ነገር ይህንን ነገር ሳወራ ይህንን ነገር ከሌላ ሰው ጋር ዲስከስ አደርግ ምንድነው እኔ እየከፈልኩት ያለውት ነገር ይሄ የማደርገው ነገር የውስጥ ሰላሜን ወርዝ ያደርጋል ወይ የውስጥ ሰላሜንስ ባጣበት ምንድነው ይመጥነዋል ወይ የውስጥ ሰላሜን ላጣበት ይመጥነዋል ወይ ይሄንን ነገር ውስጥ ለመረበሽ ይሄንን ነገር ዲስከስ ካደረኩኝ በኋላ የምር ምንድነው የሚሰማኝ ነገር አሁን ከቤተሰብህን አንዱን ጓደኛህን ወይም ካለ ግንኙነት ከተበላሸ ምንም ፖይንት የለውም ማለት ነው እና ብዙ ጊዜ እኔ አንዳንዴ ቫልዩ የምናደርገው ነገር ላይ በጣም ትኩረት መስጠት አለብን ቫልዩ ማድረግ በዋነኝነት ከሰዎች ጋር ያለህን ግንኙነት እንዳጠቃላይ ደግሞ የውስጥ ሰላምህን እነዚህ መጀመሪያ ልትጠብቅ ይገባል እና አንዳንዴ እኛ ከሰዎች ጋር በመናደርገው ንግግር እውነትም ጉዳዩ ላይሆን ይችላል ለምሳሌ የሚያናድደን ይሄንን ትስል አንድ እንትን ትዛለኝና ልንገር የሆነ ሰውዬ የሚታወቅ ፓራብል ነው ይሄ ጀልባ እየቀዘፈ ባህር ላይ
ባህር ላይ እየሄደ ነው፣ ጀልባ እየቀዘፈ እየሄደ ነው። እና ያንን ጀልባ እየቀዘፈ እየሄደ እያለ ሌላ ጀልባ መጥቶ ይገጨዋል። የእሱን ጀልባ ይገጨዋል፣ ያበላሸዋል፣ መንገዱን ከዛ ያበላሽበታል። ከዛ ያ ሰውዬ በጣም ተዘጋጅቷል። ይህ ሰው አያይም እንዲህ ምን አይነት ሰውዬ ነው ምናምን ብሎ ለመበሳጨት ድምፁን ከፍ አድርጎ ለመናገር በጣም ሬዲ ሆኖ እየጠበቀ ነው በዛኛው የዛኛው ቦት ላይ ያለውን ሰውዬ። ከዛ ሲሄድ ለካ ያ ቦት የሱን የገጨው ቦት ለካ ሰው የለውም፣ ባዶ ነው። ኦኬ ባዶ ቦት ነው። ከዛ በኋላ ሰውየው ያለውን ቁጣ ያለውን እያንዳንዱን ነገር ለቀቀው፣ ንዴቱም ለቀቀው፣ ቁጣውም ለቀቀው፣ ሁሉም ነገር ለቀቀው። ስለዚህ ሉክ አሁን ሰውየውን የምርም ያናደደው በዛኛው ቦት መገጨቱ ወይም ደግሞ እሱ ቦት ላይ ጉዳት መድረሱ አይደለም ያናደደው ማለት ነው። እዛ ውስጥ ያለው ሰውዬ ምን ያክል ኬርለስ ቢሆን ነው፣ ምን ያክል ቢንቀኝ ነው የሚል ስሜት ነው ማለት ነው እንዲበሳጭ ያደረገው። የማሸነፍልህ ነው። ስለዚህ አንዳንድ ጊዜ የምርም እኛን የሚያናድደን ነገር መጠየቅ አለብን። እንደዛ እንድንበሳጭ የሚያደርገን ነገር እውነትም ሁኔታው ነው ወይስ ይህንን ሁኔታ የፈጠረው ሰውዬ ግለሰቡ ነው? ወይም ደግሞ ፐርሰናል ሰውየውን አታክ ለማድረግ ነው እያሰበ ያለው ሲፈልገው አላገኘውም። ስለዚህ ለግለሰቡ የሰጠነው ታሪክና በእኛ በአይምሯችን የሳልነው ስዕል ነው እንድንበሳጭ ያደረገን ወይስ የምርም የሁኔታው የጉዳዩ ነገር ነው የሚለው ጥያቄ ነው። ብዙ ጊዜ ሁኔታው አይደለም። ለምሳሌ አሁን ይሄ ኬስ ምን ላይ ታየዋለህ መሰለህ? መኪና ውስጥ ሹፌሮች፣ ሁለት መኪና ያላቸው ሰዎች መንገድ ላይ እየተላለፉ ድንገት ወይ አንዱ መንገድ ይዘጋበታል ምናምን፣ ከዚህ በፊትም አውርተናል። ከዛ ወጥቶ የሚሳደቡት ስድብ ምን ይባላል? መኪና የያዘ ሰው ባህሪውን በደንብ ታውቀዋለህ። የደበቃቸውን ባህሪዎች ያወጣል። ሲናደድ የሚሳደበው ስድብ የሚያሳይህ ኢሞሽናል እንትን በጣም አስደናቂ ነው። እና እነዚህ ሰዎች ኢሞሽናል ሆነው የሚናገሩት መኪናቸው ቢገጭ ኦር እንትን ቢባል ወይ ብትቆርጣቸው ምናምን እኮ የሚያልፍ ነገር ነው፣ ያቡጣል እኮ። አንዳንዶቹ ነው ሪችነፍ ናቸው፣ ያንን ለማስጠገንም ሊሆን ምንም ኖርማል ነው፣ ገብቷል። ግን ምን ይፈጠራል በመሃል ያጸብ ከሰውየው ጋር ነው። እዛ ጋር ያለው ሰውዬ እንዴት ቢንቀኝ ነው፣ ገብቷል። እንዴት ቢንቀኝ ነው እንደዚህ የሚናገረኝ ማንኝ ብሎ ነው። ስፔሻሊ ወንዶች ላይ በጣም ኢጎ ይበዛል። እንዴ ማንኝ ብሎ ነው ምናምን የሚል ከዛ ወርደው ይደባደባሉ፣ አካል ይጎላል፣ ፋርዘር የሆነ እንትን ይፈጠራል፣ ቀንህ ይረበሻል። ቤት ስገባም ተጣላ ሊልህ ይችላል። ቀንህ እንዳለ ተበላሽቶ ታርፋለህ ማለት ነው። ስለዚህ ይሄ ምን ላይ ፎከስ ያደረገ ነው ስትል ጀስት ጥጋብ ነው፣ በቃ አለቀ። አንተ የፈልገው ፐርሰኑን አታክ የማድረግ ፐርሰናሊቲውን አታክ የማድረግ ፍላጎት እንጂ እንትን አይደለም። የሚያመጣብህ ጉዳት ያን ያህል ሆኖ አይደለም። እውነት ነው። ለዛ ነው ዲስከሽን አሁን አይተህ ከሆነ ኢትዮጵያ ውስጥ ብዙ ሰው የዲስከሽን እንትኖችን አያውቅም፣ ሩሎችን አያውቅም። ለምሳሌ ባለመስማማት ተስማምቶ መለያየት በዓለም አቀፍ ደረጃ የታወቀ ወይ ነው ኦፍ ዲስከሽን ነው። ግን እኛ ሀገር ላይ ሌሎችም ሀገራት ላይ ሊኖር ይችላል። ሰዎች ላይ የምታየው ነገር አለ። ማሸነፍ አለብኝ እንዴ እንደዚህ ብሎኝማ ምናምን፣ ይሄ ሊሆን አይችልም። ገብቶሃል? አንዳንዴ ኮንቨርሴሽን የሚጠናቀቅበትን መንገድ ማወቅ አለብን። ገብቶሃል? ኮንቨርሴሽን እንዴት ነው የሚጠናቀቀው? ብዙ ሰው በማይረባ ክርክርና በማይረባ ትግል ላይ ጊዜውን በጣም ይፈጃል፣ ኢነርጂውን ይፈጃል፣ በጣም ትክክል፣ ይደክመዋል፣ ኤግዞስትድ ይሆናል። በዛ ጭቅጭቅና ምናምን ምክንያት ቢፍ ይያዛል፣ ጀስት እርስ በርሱም ጥሩ ነገር ውስጥ አይገባም ምናምን። እና ይህም መቀነስ በጣም በጣም ሰላማዊ ያደርጋል። የእኔም ችግር ነው። ሞር አሁን የምናወራው ነገር የተመልካቾቻችንን ኢዱኬት ለማድረግ ብቻ አይደለም፣ እኔ ውስጥ ያየሁት ፕሮብለም ስለሆነ ነው። ስለዚህ ጉዳይ ስታነሳ ሞር ስለሚነካኝም ነው። በጣም ደስ ይላል። የሚገርምህ እዚህ ጋር ስታነሳ ያው ጠቢቡ ሰለሞን ታውቀዋለህ? ኦፍኮርስ በደንብ። እና በጣም እጅግ በጣም የእሱ ቃላቶች በጣም ጥበብን ያዘሉ ናቸው። እንደውም ክርስቶስ ራሱ እንግዲህ ከጠቢቡ ሰለሞን የሚበልጥ ጠቢብ የለም ሲባል ሰምታችኋል ብሎ አውርቷቸዋል። ያው ግን ከጠቢቡ ሰለሞን የሚበልጥ በዚህ አለ አላቸው። ግን ያው ምን ያክል ጠቢብ እንደሆነ እንድንረዳ ነው። እና ጠቢቡ ሰለሞን ምን ብሎ ጽፏል መሰለ? ለሰው ክብሩ
ከክርክር መራቅ ነው ይላል ቃል በቃል። የሚገርም ለሰው ክብሩ ከክርክር መራቅ ነው። ከዛ ምን ይላል መሰለ ሰነፍ ሰው ግን ሁል ጊዜ በዛ ይጠመድበታል ይላል። አሜዚንግ። እና በጣም በክርክር እየተጠመድን ከሆነ ምን ያክል ዊዝደም እየጎደለን እንደሆነ ነው ልንረዳ የሚገባው። እና ይሄ በጣም ያስገርመኛል። እና እንደውም በእንግሊዝኛ ምን መሰለ የሚለው ሜድሊንግ ነው የሚለው። እና ሜድሊንግ ማለት ምን ማለት መሰለ በሚገባውም በማይገባውም ነገር ዝም ብሎ ጣልቃ መግባት ማለት ነው። ስለዚህ በተቻለ መጠን ጠቢብ ሁል ጊዜም ራሱን ከክርክር ነው የሚያርቀው። እና እንደዚሁም ሌላም ቦታው ላይ እንደዚሁ ሰለሞን ምን ብሏል መሰለ ጠብ እንደ ፈሳሽ ወንዝ ነው፣ እንደ ፈሳሽ ውሃ ነው። ስለዚህ ጠብ ሳይጀመር አንተ ክርክርህን ተው። ይሄ የውሃ የፈሳሽ ውሃ ወንዝ ፓራብል በጣም ብዙ ጊዜ ጠቢቡ ሰለሞን ተጠቅሞታል። ከዚህ በፊት የነበሩ ቪዲዮዎች ላይ ማውርተናል። ስለ ማኪያቬሊም አይዲያዎች ላይ እንደዚህን የወንዝን ሁኔታ እንደዚህ ይናገራል። እና ስለዚህ ጠብ ልክ እንደ ፈሳሽ ወንዝ ነው፣ ውሃ ነው። ምክንያቱም አንዴ ትንሽ ከተጀመርክ ማቆሚያ የለውም ነው፣ ይሄዳል። አሁን ብዙ ጊዜ ካየህ በጣም ካፕልስ ላይ ትንሽዬ ጠብ ይጀምራሉ። የምርም አንተ ክርክሩን ካልተውከው ወይ አንተ ወይ የፍቅር ጓደኛ ካልተወቹ የምርም እንደ ፈሳሽ ወንዝ ነው የሚሆነው። አንዱ ጠብ ሌላ ጠብ ይዞ ይመጣል፣ አንዱ ክርክር ሌላ ክርክር ይዞ ይመጣል፣ አንዱ ሌላ ይዞ ይመጣል፣ ቤተሰብ ላይ ቢሆን ማለት ነው። ስለዚህ ዋይ ሰው ቶሎ ብሎ ምን ማድረግ ነው የሚጀምረው? ክርክር መተው ነው የሚጀምረው። ምክንያቱም በዛ ክርክር የሚከፈለው ዋጋ ይታወቃል። ስለዚህ አሁን እኔ ሁሌ መጠየቅ የሚያስፈልገው እኔ ያንን ሀሳብ እያነሳውኝ ያለሁት የምርም እዚህ ኮንቨርሴሽን ላይ ኢንጌጅ እያደረግኩኝ ያለሁት ለምንድን ነው? ላለመሸነፍ ነው ወይስ ምንድን ነው? አንዳንዴ ብዙ ጊዜ ጠቢብ ሰዎች ካየህ አሁን እንደውም ትዝ አለኝ አንድ ታሪክ። ጉዳዩ ትክክል ስለሆነ አንተ ትክክል ስለሆንክ የግዴታ ዲስከስ ልታደርገው አይገባህም፣ ወይም ደግሞ ልታደርገው አይገባህም። ይሄ ግን ሀሳብ ስመጣ በጣም መጽሐፍ ቅዱስ ላይ ካልከኝ ብሉይ ኪዳን ላይ እጅግ በጣም ከሚያስደንቁኝና ከምወዳቸው ሰዎች መካከል ዳዊት ነው። እና ዳዊት አንድ ጊዜ ያደረገውን ስቶሪ ላስታውስ። ሳኦልን ታውቃለህ? ሳኦልና ዳዊት ያው መጀመሪያ ላይ ዳዊት ነው እንግዲህ የታደጋቸው። ከዛ ይታወቃል ሳኦል በዳዊት የሆነ ቅናት ተሰምቶታል። ስለዚህ ሳኦል ዳዊትን ለማጥፋት ያው ሌት ተቀን ነው የሚሰራው። የሆነ በጦርም ስቶታል ምናምን። ዳዊት እንግዲህ የነበረበትን የእስራኤል ምድር ትቶ ሌላ ቦታ ሄዶ በስደት እየኖረ ነበር ነው። የዛን ጊዜ ትዝ ካለ ሳኦል የሆነ ሰዓት ላይ አብሮት ያሉትን ሰራዊቶች አሰማርቶ ዳዊትን ፍለጋ ተነሳ። ዳዊትን ፍለጋ ሲነሳ ደክሞት የሆነ ቦታ ላይ አረፍ ባለበት እያለ የዳዊት ሰራዊቶች ደግሞ ያዩታል። እንግዲህ ዳዊት ይሉታል፣ ዛሬ ይሄ ቀን ያንተ ቀን ነው። እንግዲህ ፈጣሪ ጠላትን አሳልፌ እሰጥሃለሁ ያለበት ቀን ዛሬ ይሄ ቀን ነው። ስለዚህ go ahead and take his life። ስለዚህ መጥቶልሃል፣ አሁን እንግዲህ ጨርሰው አለቀ ያንተ ጉዳይ፣ ሰላም ሆን ካሉት ሄደ ዳዊት። ታሪኩን ታውቀዋለህ። አልገደለውም። ምንድን ያደረገው ከጨርቁ የሆነች ቁራጭ ነገር ነው የቆረጠው። ከዛ እሷን ቆርጦ ተመለሰ። ዳዊት አሁን ይህንን ማድረግ ስለማይችል ቢያደርገው ደግሞ ተሳስቷል እንዴ? ምን ይሳሳታል? ትክክለኛ ነገር ነው። አካሄዱ እንደዛ ነው ሲጀምረው። ግን ምን መሰለህ ሁልጊዜም ቢሆን ጠላትህን ማሸነፍ ሳይሆን ጠላትህም የምር እንዲገዛልህ ማድረግ፣ ያንተን ትክክለኝነት እንዲያምን ማድረግ፣ እሱ በጣም ትልቅ ነገር ነው። ስለዚህ እያንዳንዱን ባትል ማሸነፍ ስለምትችል ማድረግ የለብህም። እውነት ነው። ስለዚህ ዳዊት ያችን
ምንድነው የተቆረጠች የልብሱን ቁራጭ ወሰደ። ከዛ በኋላ አገኘው ሳኦልን። እንግዲህ ሳኦል ሆይ ዛሬ ልገልህ እችል ነበረ፣ ግን እንደዛ አላደረግኩም። እኔ አንተን መግደል እንደማልፈልግ እንድታቅልኝ እፈልጋለሁ አሉ። እና ሳኦልን በእርግጥ የምርም ተገረመ። ዳዊት እንግዲህ ትዝ ካለህ ብሉይ ኪዳን ላይ እግዚአብሔር እንደ ልቤ የሆነ ሰው አገኘው ያለው ሰው ዳዊት ነው። ስለማያጠፋ እኮ አይደለም፣ እነዚህን ነገሮች ስለሚያደርግ ነው። ገብቶሃል? ስለዚህ ይሄ እጅግ በጣም የሚያስተምረን ነገር ነው። እያንዳንዱን ነገር ሁልጊዜ ማሸነፍ ስለምንችል ብቻ እናደርገው አታረገውም። ትክክል። ስለዚህ ሁሌም እኛ ቅድሚያ ልንሰጥ የሚገባው ማን ነው እየተቆጣጠረን ያለው? ኢጎ ነው እየተቆጣጠረን ያለው? ለሆነ ነገር ያለን ጥላቻ ነው እየተቆጣጠረን ያለው? ስለዚህ ይሄ ነው ሁል ጊዜ እንዲሰመርበት የሚገባው እንጂ ይሄንን ነገር ማሸነፍ እችላለሁ ወይስ አልችልም የሚለው ነገር አይደለም። አሁን አይተህ ከሆነ እዚህ ዓለም ላይ በጣም ተጽዕኖ የሚፈጥሩ ሰዎችን ቼክ አድርጋቸው ሁሉንም እና ቢሊዮነሮች ሊሆኑ ይችላሉ፣ የቴክኖሎጂ ካምፓኒ ያላቸው ትልልቅ ሰዎች ሊሆኑ ይችላሉ፣ ኦር የሶሻል ሚዲያ ካምፓኒዎች የሚመሩ ሊሆኑ ይችላሉ። እነዚህ ሰዎች አይታቸው ከሆነ ሞር በጣም ዲፕ ክርክር ላይ አታገኛቸው። ሆኗል አልሆነም እንደዚህ ነው ምናምን በሚል ኢነርጂ ዌስት ቢያረጉ ኖሮ አሁን የምናየውን ፈጠራ እናይም ነበር። ነገር ግን ውጤቱ ምንድን ነው ብለህ ስታይ ሰዎቹ ተግባር ላይ ናቸው። በተግባር ነው አይደለም ከመከራከር ይልቅ ያሳየዋል። ውጤቱን ታየዋለህ፣ ወደድክም ጠላም ታየዋለህ። ምክንያቱም ሰዎቹ የዲሲፕሊን ሰዎች ናቸው፣ የስራ ሰዎች ናቸው። ስለዚህ ውጤቱን ታየዋለህ። የማታየው ነገር ግን ምንድን ነው? ሰዎቹ ከሆነ አንድ ግለሰብ ጋር ጊዜያቸውን ዌስት ሲያደርጉ አታይም። ጊዜ ሲተርፍ ነው እንደዚህ የምታደርገው። ገብቶሃል? አንዳንዶቹ እንደውም በጣም አንተ ልታወራ ትችላለህ፣ ግን ውሳኔው ምንም አንተ አታመጣውም። ለምሳሌ ሰሞኑን የሆነ አንድ ክርክር ነበረ፣ የእስራኤል ጉዳይና የፍልስጤም ጉዳይ ታውቀዋለህ። በጣም ረጅም ዓመታት ያልተቋጨ በጣም ከባድ ውጊያ ነው እና በጣም ረጅም ዓመታት ብዙ ኮስት አድርጓል፣ በፍልስጤምም ሳይድ በእስራኤልም ሳይድ እና የኒውዮርክ ሜር ምን ያደርጋል መሰለህ? የእስራኤሉ ጠቅላይ ሚኒስትር እዚህ ከመጡ እናሳስራቸዋለን ይላል። እንደዛ ሲል ሰምቻለሁ። ያ እናሳስራቸው፣ ምክንያቱም የጦር ወንጀለኛ ነው መታሰር አለበት ይላል። ሀሳቡ እኮ ልክ ሊሆንም ላይሆንም ይችላል። ገብቷል የሜሩ ነገር ግን ይሄ ሰውዬ በጣም የእስራኤሉ ጠቅላይ ሚኒስትር እንዲታሰር መፈለጉና በዚህ ጉዳይ ኢነርጂውን ዌስት ማድረጉ ማውራቱ ፓወርፉል ነው ወይ ግን የሚለው ደግሞ ጥያቄ ይፈጠርባል። ኢንታይትልድ ነው ወይ ይሄ ሰውዬ ይህንን ለማድረግ ስልጣን አለው ወይ? ልክ ሊሆንም ላይሆንም ይችላል። ገብቷል አይደል? ነገር ግን እላይ ያሉና ትክክለኛ ስልጣን አለኝ ብለው የሚያስቡ ሰዎች ደግሞ ይሄን ሊያደርጉ ይችላሉ። ምናልባትም ሰውየው መጥቶ አገሩን ጎብኝቶ ሊሄድ ይችላል ማለት ነው። እና አንዳንድ ጊዜ የምታጠፋው ኢነርጂ ዝም ብለህ ከምታጠፋው አንተ እዛ ፖዚሽን ላይ ተቀምጠህ ብትወስድ፣ ለምሳሌ ዞራን ማምዳኒ እዛ ፖዚሽን ላይ ደርሶ ቢወስንም ምን ኢነርጂ ማውጣት ለሚዲያ ቃለ መጠይቅ መስጠት አይጠበቅበትም፣ ማውራት አይጠበቅበትም፣ ጀስት መወሰን ነው የሚጠበቅበት። ስለዚህ እዛ ፖዚሽን ላይ ሆኖ መገኘት እና ሞር ኢምፖርታንት ነው ብዬ የማስበው እኔ ተከራክሮ ሰዎችን ለማሳመን ከመሞከር ይልቅ ፓወርፉል ሆኖ መገኘት፣ አቅም ያለው ሆኖ መገኘት ነው ብዬ። ምክንያቱም አንድ ፓወርፉል የሆነ ሰው ሰዎች ተሰብስበው ሲያወሩ ትንሽዬ ቃል ጣል ካረገ ትንሽዬ ቃል ካወራ ሰዎች ይስቃሉ። የማያስቅ ሊሆን ይችላል ግን ለዛ ሰውዬ ቃላት ወይት ይሰጡታል። ከፍተኛ የሆነ ክብደት አላቸው ቃላቱ። ገብቷል? ያ ሰውዬ ሲያይክ ሲናገር ሲቀልድ ምሳሌ ሲሰጥ ማሰማው ሰው አይደለም። ኢቭን አንተ ዘሞስት አትራክቲቭ ተናጋሪ ልትሆን ትችላለህ፣ ነገር ግን ያ ሰው ፓወርፉል ነው። አይ አይደለ? አሁን ብዙ ሰው በጣም የሚሸወደው ጊዜውን ሰዎች ሪስፔክትም እንዲያደርጉት ከመፈለግ በኤክስትሪም ክርክር ላይ ያጠፋል። ነገር ግን ያንን አጥፍታ አንደኛ ክብሩና አታገኘውም፣ ምክንያቱም እዛ ፖዚሽን ላይ አይደለም። በጣም ልታወራ ትችላለህ፣ በጣም ሪዝነብል ሆነ ሎጂካል ሆነ ልታወራ ትችላለህ፣ ግን እዛ ፖዚሽን ላይ አይደለም። ስለዚህ ሰዎች አይሰሙም ማለት ነው። የምታወጣው ቃል ጀስት ተራ ዛሬ ተወርቶ እንደሚጠፋ ይሆናል ማለት ነው። ነገር ግን እዛ ፖዚሽን ላይ ሆነ ግን ፓወርፉል ሆነ አቅም ያለው ሰው ሆነ ስትናገረው ምን ይሆናል ማለት ነው። እና ኢጎን ሰርቭ ለማድረግ ብለህ የምትከራከረው ክርክር አለ ቅድም እንዳልከው። አሁን እሱ ክርክር በጣም ይጎዳል። ለምን ኢጎን ሰርቭ ታደርግ እና ነገር ግን የምትፈልገውን ሪዛልት አታገኝም። እውነት ነው። እና ብዙ ጊዜ አሁን አንተ ካነሳው አንጻር የተነሳ ትክክለኛ ነገር ማድረግ የሚለው ነገር ላይ ስትመጣ አንደኛው ትክክለኛ ነገር ስትለካ ይሄ
ኢማኑኤል ካንት ነው ብዙ ጊዜ ይህንን የሚያነሳው። ትክክለኛ የሆነ ነገር ስትለካ መጀመሪያ ያ ነገር ትክክል ነው ወይ by itself፣ ምክንያቱም ኮንሽየስሊ ስለሚታወቅ ያ ነገር ትክክል ነው ወይ። ሁለተኛው ነገር ደግሞ ምን መሰለህ፣ አንተ የምታደርገውን ነገር ሁሉም ሰው ቢያደርገው ሶሳይቲው ፍሎሪሽ ያደርጋል ወይ? that's the second criteria። ሶስተኛው ደግሞ እኔ እዛ ኮሚኒቲ ውስጥ መኖር እችላለሁ ወይ? እንደዛ የሚደረግበት ነገር ላይ ኮሚኒቲ ውስጥ መኖር እችላለሁ ወይ? አራተኛ ደግሞ ሞቲቬ ምንድን ነው? ይህንን ነገር ላደርገው ስል እንዳደርገው የሚያደርገኝ ነገር ምንድን ነው? ለምሳሌ አሁን እንዳልከው ክርክር ሲሆን የምትከራከረው ለምንድን ነው? ቼክ ዮርሰልፍ። ለምንድን ነው የምትከራከረው? እኔ የማቅ ሰው ነኝ ማለት እኔን ማንም ቢት ሊያደርግ አይችልም። ይሄንን እኮ ምንም ሳያውቁ ዝም ብለው እያወሩ እዛ ቁጭ ብለው ምናምን ይላል። እስቲ በጣም የምርም የምታቅ ከሆነ እስቲ የምታቀው ነገር ላይ ዝም ብል። ትክክል እንዳልሆነ እያወቅ ሰዎች የሚያወሩት ነገር ትክክል እንዳልሆነ እያወቅ እስቲ ዝም በል፣ ዝም ብለህ አሳልፍ። የምርም አንተ የምታቅ ማቹር የሆንክ ሰው ነህ። ለመሰለ በደንብ ነው ራስን ኮንትሮል ያደረግከው። ሰውየው ኤግዛክትሊ ትክክል እንዳልሆኑ ታውቃለህ፣ ግን አንተ ኢጎህን ዝም እንዲል አስደርገዋል። ዝም ብለሃል። ባይ ዘ ዌይ አንድ ሰውዬ ምን አለ መሰለህ፣ ጀስት ስቶሪ ነው ይሄም። አንድ አያትና ልጅ ተቀምጠዋል እና አያትየው ለልጁ ምን ብሎ ይመክረዋል? እያንዳንዱ ሰው ውስጥ 2 ተኩላዎች አሉ። ኦኬ፣ እና ምን አይነት ተኩላዎች ናቸው ይለዋል ሰውየው። አንደኛው ተኩላ የአንገር፣ የፕራይድ፣ የኢንቪ እና የሄትሬድ ነው ይለዋል። which is የቁጣ ፕራይድ ማለት የትዕቢት፣ የቅናት እንዲሁም የጥላቻ ነው አንደኛው። ሁለተኛው ተኩላ ደግሞ ሲባል የሂዩሚሊቲ፣ የዊዝደም፣ የጉድነስ፣ የላቭ ተኩላ ነው ይሉታል። ኦኬ ልጁ ስለዚህ አያቴ ማን ነው የሚያሸንፈው ታዲያ ሲሉት፣ አንተ የምትመግበው እሱ ነው የሚያሸንፈው። የምትመግበው ተኩላ እሱ ያሸንፋል። ኦኬ ታዲያ ምን ማለት ነው ይሄንን ስንል? የምትመግበው ተኩላ ሲባል ለምሳሌ ይሄ በጣም ብዙ ሰዎች ጋር ሊያጋጥም ይችላል። ከሆነ ሰው ጋር ከተነጋገርክ በኋላ ምን አለ እንደዚህ ብየው ቢሆን ኖሮ ብለህ የምታስብ ከሆነ ብዙ ጊዜ ይታሰባል። እንደዛ ብዙ ሰው ያጋጥመዋል። አዎ ለምሳሌ ኮንቨርሴሽኑ አልቋል። አንተ ቤት ትመጣና ወይ ቅድም እንደዚህ ሲለኝ እንደዚህ ብየው ቢሆን ኖሮ ትክክል የሚለው ሀሳብ ላይ ኤንጌጅ የምታደርግ ከሆነ የመጀመሪያውን ተኩላ እየመገብከው ነው። ፕራይድ የሚፈልገውን ተኩላ እየመገብከው ነው። ሌላ ደግሞ ለምሳሌ ሰዎች አንተን ስለጎዱህ ሰፈር እንዲያደርጉ የምትፈልግ ከሆነ ወይም ደግሞ ባይምሮህ የሆነ ሰው ይጎድቷል አንተ እንበል፣ ስለጎዳህ ባይምሮ እንደዚህ በሆነ እንደዚህ ባጋጠመው እያልክ የምታስብ ከሆነ አሁንም ይሄ ሄትሬድ የሚባለውን ተኩላ ምን እያደረግከው ነው? እየመገብከው ነው፣ ፊድ እያደረግከው ነው። በተቃራኒው ደግሞ ለምሳሌ ከፕራይድ ይልቅ ዊዝደምን የምትመርጥ ከሆነ ለምሳሌ እነዚህ ክርክር አለብህ፣ ክርክሩን ጥለህ የምትመጣ ከሆነ ዊዝደምን ተኩላ እየመገብከው ነው። ስለዚህ የሰው ልጅ በባህሪው አንድ ሰው ከመጀመሪያው ተኩላ ሙሉ ለሙሉ ነፃ አይደለም። እንዲሁም ደግሞ ከሁለተኛው ተኩላ ደግሞ ባዶ አይደለም። ስለዚህ የትኛው ነው የሚያሸንፈው? ሁሉም ሰው ውስጥ አለ ይሄ። የትኛው ነው የሚያሸንፈው የሚለው ግን የትኛው ነው የምትመግበው የሚለው ነገር እጅግ በጣም ይወስነዋል። ትክክል። ይሄ አይ ቲንክ እጅግ በጣም እኔ በጣም ተች የሚያደርገኝ ሀሳብ ነው። ስለዚህ ሁልጊዜም
ማንን ነው እየመገብኩኝ ያለሁት የሚለውን ነገር እንደዛ ነው ቼክ ማድረግ ያስፈልጋል። ለምሳሌ በጣም የሚገርም ነገር እኔ እንዲህ አይነት ኤክስፔሪየንስ ሁላችንም አልፈንበታል። ለምሳሌ ክርክር ማሸነፍ ማለት ኢቭን ክርክር ለማሸነፍ ተመኝታ አታውቅም። ላይክ በቃ እነዚህ ሰዎች እንትን ሲል ዲስትሮይ ያደርጋቸዋለሁ፣ ተከራከሪ እንዲህ አይነት ሪዝን እሰጣቸዋለሁ፣ ከዛ በማስረጃ ምናምን እንደዚህ ይመስለኝ ነበር እኔ በፊት። ይሄ የመጀመሪያውን ተኩላ መመገብ ነው። የመጀመሪያውን ተኩላ መመገብ ነው። ላይፍን ዊን የማደርገው በእንዲህ አይነት መንገድ ይመስለኝ ነበር። በኋላ ዊን ማድረግ ምን ማለት ነው የሚለውን እያወቅህ ስትመጣ ዊን ማድረግ ከነዚህ ነገሮች ጋር አይያያዝም። ተከራክሮ ከማሸነፍ ጋር አይያያዝም። ከነዚህ ነገሮች መራቅ ነው እንደውም ዊን ማድረግ። እንደውም መራቅ በጣም ያልታወቀበት በጣም ስትራቴጂስት የሆነ ዊነር ያደርጋል። ያልታወቀበት አግሬሲቭ ያልሆነ የማይታይ ሰዎች የሚመርጡት እና ኢቭን እኔ ሰዎች የሚመርጡት የሚመስለኝ በጣም ተናጋሪ፣ በጣም ተከራካሪ ዲፊት የሚያደርግ ሁሉንም ይመስለኝ ነበር። አይኑ ይሄ ነገር አያስፈልግም እያለን አይደለም፣ ያስፈልጋል። አሰሙኝ ለምሳሌ ዲቤት ማድረግ ሊያስፈልግ ይችላል፣ ግን በጣም በሰለጠነ መንገድ። ምክንያቱም በጣም ማቹር የሆኑ በጣም ሎጂካል ሪዝነብል የሆኑ ሰዎች ካልሆኑ በስተቀር በየትኛውም ክርክር ላይ ሰዎች ወደ ፐርሰናል ነገር መምጣታቸው አይቀርም። እና በጣም በሚያሳዝኑ በትክክል ስንነሳ እንዳልነው ክርክሩ ካለቀ በኋላ አንተ ምንድን ያተረፍከው? የአይምሮ ድካም ከዛ ደግሞ የውስጥ ሰላም መረበሽ ነው ወይስ ፕሮዳክቲቭ ነገር ነው ያተረፍከው? ምንም ፐርሰናል አታክ ይመጣብሃል። ምንም ስለማታተርፍ ለምን ወደ ምን ይመጣል መሰለ? ወደ ፐርሰናል አታክ ይመጣብሃል። ለምሳሌ ወደ ሃይማኖት ዲቤት እንምጣ። ሰዎች የተለያየ ሪሊጅን ሳይድ ይዙና ዲቤት ያደርጋሉ። ከዛ ውጤቱን ትመለከተዋለህ በግልጽ ምንድነው? ወደ ጥላቻ ያመራል። እዛ ቦታ ያን ሃይማኖት ወክሎ የተከራከረው ሰውዬ ሁለቱም ሳይድ ያሉት ከሁለቱም ሃይማኖት ጥላቻን አዳብረው ቁጭ ይላሉ። እነዚህ ሰዎች ምን አተረፉ ስትል ምናልባት የኛ ሃይማኖት ተከራካሪ የሚል ስም ሊሰጣቸው ይችላል። ነገር ግን ሄት ግን ከመቼውም በላይ ለህይወታቸው የሚያሰጋ። ለምን እዚህ ምድር ላይ የሚኖረው ሰው ሁሉ ሪዝነብል አይደለም። አንዳንዱ በትንሽ ነገር ኦፌንድ ይሆናል። ህይወትን ልታጣ ትችላለህ፣ ሰላምህን ልታጣ ትችላለህ። በነፃነት ወክ የምታረጋትን ይችን ሰላማዊ ወክ ወዲያው ታጣታለህ። ለምን? አንተ ተከራክረ ማሸነፍህን ሪዝነብል መሆንህን ያየው፣ ሌላው ግን እንደተሰደበ ሊሰማው ይችላል። እና በጣም ሲቪላይዝድ የሆነና የሰለጠነ ሶሳይቲ ይፈልጋል ዲቤት። በጣም ትክክል። እንደዚህ የሚያደርጉ ሰዎች ካየ ብዙ ጊዜ ባይ ዘ ዌይ ይሄ በጣም ሪዝነብል ካልሆንክ አይሆንም። እንዳልከው እንዲህ የሚከራከሩ ሰዎችን ካየ ብዙ ጊዜ ውስጣቸው ቁጣ ነው ያለው። በትንሽ ነገር ኮምፕሌን ነው የሚያደርጉት። ትንሽ ነገር ሀፕን ያደርጋ ኮምፕሌን እያደረጉ ነው። የሆነ ነገር ሀፕን ያደርጋ ኮምፕሌን እያደረጉ ነው። ባይ ዘ ዌይ ለህይወት እንዳጠቃላይ ማወቅ ያለብን you have to flee from complaining። ምን ይባላል? don't ever heard complaining even to yourself። ለራስህም ቢሆን ኮምፕሌን አታደርግ። አሪፍ ነው። ለራስህም ቢሆን ማለት ነው። እና እንትናን ማን ነው ጄኪ ቻን እናወቀው? ጄኪ ቻን በጣም ባይ ዘ ዌይ በሙቪ ነው የሚታወቀው፣ ግን his wisdom is off limits by the way። እና የሆነ ጊዜ ምን አለ መሰለ? don't speak negative about yourself አለ even as a joke። ምክንያቱም ሲባል your body doesn't know the difference whether you're joking or not። ስለዚህ ኮምፕሌን ስታደርግ እንዳጠቃላይ የምሬን ነው የምልህ ኢነርጂ እየሞተ ነው የሚሄደው። ምክንያቱም ይሄ የሚሰራበት መንገድ አይደለም። የኛ ተፈጥሮ የኛ ማንነት በኮምፕሌን የሚሰራበት ጉዳይ አይደለም። በጣም በኮምፕሌን አይሰራም። ስታወራ እንደው ምን ትዝ አለኝ መሰለ? የኛ ሀገር ዲያስፖራ ትዝ አለኝ። እኔ አሁን ምን አስባለሁ መሰለ? እኔም ችግር ነበረብኝ የኮምፕሌኒንግ ኮምፕሌን አደረግ ነበር ፈልጌው ሳይሆን ጀስት ላይፍ ታፍ ሆነ ኦር የሆነ ነገር አልተሳካም የሆነ ነገር ሞክረን ቢሲል ኮምፕሌን ታደርጋለህ ምናምን እየተማርክበት ትመጣለህ። ኮምፕሌን ስላደረክ ደግሞ የተፈጠረ ነገር እንደሌለ ስታይ ደግሞ ከዛ ነገር ራስን እያቀብክ ትመጣለህ። ኮምፕሌን ስታደርግ የኛ ሀገር ዲያስፖራን ተመልከተው። ኢትዮጵያ ያለ የተሻለ ኑሮ ፍለጋ ብሎ ይወጣል ሰው ይሰደዳል። ኢትዮጵያ እንደዚህ ነች ምናምን ተብሎ በቃ በጣም ተማረን ብዙ ሰው እንደሚለው ወጣቱ እንትን ይላል። ከዛ በዛ ምሪት ይወጣል፣ ወደዛኛው ሀገር ይዘዋወራል። እዛ ሲመጣ ደግሞ ምን ይሆናል? ብቸኛ ይሆናል፣ ስራ ይበዛበታል፣ እረፍት ያጣል፣ ቢል ለመክፈል በቃ መሯሯጥ ይሆናል ላይፉ። ከዛ ኢትዮጵያ ይናፍቀዋል።
ያው ባህሪው ስለማይለቀው ፐርሰናሊቲው ስለማይለወጥ እዛም ሀገር ሆኖ በጣም ኮምፕሌን ሲያደርግ ታየዋለህ። እዚህ ሰው እንደ ገነት የሚያየውን ሀገር እዛም ቦታ ሆኖ ሰው ተመሳሳይ ምንም ያልተቀየረ ኮምፕሌኒንግ ማለት ነው ተማሮ ሲያወራ ታየዋለህ። ከዛ ኮንፍሊክት ታያለህ። ኢትዮጵያ ባለ ወጣትና እዛ ባለ ስደተኛ ማን አንተ ምን ሆነ ነው እዛ ሄደ ጭራሽ ታማራለህ እንዴ ይላል። ያኛው ደግሞ ምኑን አየውና ምናምን ይላል። አያረለ ይሄ ካራክተር እንዳልከው እኔ ለምሳሌ አፌክት አድርጎኛል። አይለቅህም። ሰርተው እዚህም ሆነ ኮምፕሌን አድርገህ የትኛው ፖዚሽን ላይ ድረስ ለምዶብሃል። ካራክተር ሆኗል። ፈልገው እኮ አይደለም ሳታውቀው ካራክተር ሆኗል። ብዙ አመት ኮምፕሌን ስላደረግ ይደረብና ካራክተር ከመሆኑ የተነሳ ጥሩ ፖዚሽን ላይ ሆነም አፍ አያርፍም። ኮምፕሌን ታደርጋለህ፣ ባድ ነገሮች ትናገራለህ። በቃ የዚህ ነገር በጣም ጉዳቱ ይሄ ነው። ጥሩ ቦታ አንተ የምትመኘው ቦታም ደርሰህ ያንን ነገር ስትለው ራስን ታገኘዋለህ። ገብቶሃል አይደል? ስለዚህ መቼ ነው ራስን የምታስለምደው? ከኮምፕሌኒንግ መራቅ የምችለው ስትል ችግር ውስጥ ሆነ ነው ማለት ነው። እኔ የዚህን ነገር የሚገርምህ ኮምፕሌን አለማድረግ የሚለው ሀሳብ አሁን ቅድም ያልኩህ እንደውም የስቶይኮች ኮት ነው። ዶንት ኤቨር ሄርድ ኮምፕሌኒንግ ኢቨን ቱ ዩርሰልፍ የሚለው ማለት ነው። እና አት ዘ ሴም ኤግዛክት ፖይንት አፖስትል ፖል ይህንን ኢንፋሳይዝ አድርጎ በጣም ይናገረዋል። ምን ይላል መሰለ? ብዙ ሰው አሁን ዋትስ ዘ ዊል ኦፍ ጋድ ይላል። ምንድነው የእግዚአብሔር ፈቃድ ምንድን ነው ምናምን ይባላል። ሁላችንም እንላለን ምን ይሆን ለእኔ ያለው ስትል ኢትስ ቬሪ ሲምፕል። ከተጠቀሱት ነገሮች አንዱ መካከል የእግዚአብሔር ፍቃድ ይህ ለእናንተ ነውና ይልና ምን መሰለ? በሁሉ አመስግኑ። የእግዚአብሔር ፍቃድ ለእናንተ ይሄ ነው። በሌላም ሃይማኖት ይሄ ነገር እንደዚህ በሁሉም ከምስጋና እንድትርቅ አይፈቅድም ፈጣሪ። ትክክለኛው የእግዚአብሔር ፍላጎት ከአንተ የሚፈልገው ነገር ስትል የፈጣሪ ፍላጎት አሰሆል አይ ቲንክ በሁሉም ሃይማኖት ምንድን ነው? አንተ አመስጋኝ እንድትሆን ነው። ዩሲ አንተ ሁል ጊዜ ግን እኛ ከተባለው ነገር በተቃራኒው ነው የምንገኘው። እኔ ለዛ ነው ሁል ጊዜ የኖሌጅ ሶርስ ሲባል ከየት ነው የምንቀዳው? ኖሌጅ ራይት ኖሌጅ ከየት ነው የሚቀዳው? ዝም ብለህ ወርልድ ላይ ስለሚወራው ነገር በሙሉ ስላለ እሱን ትወስደዋለህ። እሱን የምትወስደው ከሆነ ባይዘዌ ማለት ነው ከትክክለኛው ኖሌጅ በጣም እየራቅ ትሄዳለህ። ለምን መሰለ? እስቲ አሁን ብዙ ጊዜ ሚዲያ ክፈት፣ የእኛን ሀገር ትተው ዝም ብለህ ራሱ የውጭ ሚዲያ ክፈት፣ ሲኤንኤን በል፣ ቢቢሲ በል፣ ፎክስ ኒውስ በል፣ የምትሰማው ነገር በሙሉ ኮምፕሌኒንግ ነው እና ቴረር ነው። ለምሳሌ ቲክቶክም ክፈት። ለምሳሌ አክቹዋሊ ቲክቶክ ብዙ አላይም፣ ኦልሞስት አካውንትም የለኝም ቴክኒካሊ፣ ግን እንዲህ እሰማለሁ ሲወራ ሰዎች ከጎኔ ምናምን ሲጠቀሙ ምናምን እሰማለሁ እና አብዛኛው የሚወራው ነገር እኔ እንደዛ አይነት ነገር እየተፈጠረ መሆኑ አንዳንዴ ላታውቀው ትችላለህ። አካባቢህም እኮ የለም ያ ነገር። ሚዲያው ያገነው እና እየሆነብህ ያለ ይመስልሃል። ለምሳሌ በጣም ኮምፕሌን የሚያደርጉ ሰዎች ኤክስትሪምሊ ይበዙና ማለት ነው ህይወትህ የምርም ማለት ነው ገደል የገባ መስሎ ሊታይ ይችላል። ያው ትክክል። አንተ እኮ ይሄኔ በሰላም እየኖርክ ደስተኛ ሆነ እየኖርክ ነበር፣ በጣም አመስጋኝ ሆነ። እነዛ ኢንፎርሜሽኖች ይደጋገሙብህና ኮምፕሌን የሚደረገው ማለት ነው የምርም እውነት መስሎ እንደዚህ ሆኛለሁ ምናምን ማለት ልጀምር ትችላለህ። ስለዚህ ልታምንበት ትችላለህ። አልተፈጠረም እኮ ግን ያሳምንሃል። ኢቨን እኔ ደግሞ ሌላው የኮምፕሌኒንግ በጣም ከፍተኛው ችግር እና ከፍተኛው የሚያመጣው ውጤት ለሰዎች ኮምፕሌን ማድረግ። አንደኛ የመጨረሻ የምትርቀው ሰው በጣም ኮምፕሌን የሚያደርግ ሰው ነው። ስታገኘው በጣም ኮምፕሌን ስለሚያበዛ ኢቭን ይህ ሰው የምታገኝበትን ቦታ ትመርጣለህ፣ ትሸሸዋለህ፣ ሰርክል ውስጥ ከሰርክል ታረቀዋለህ። ለምን? የሚያነሳቸው ኮምፕሌኖች ምን የሚጠቅሙ አይደሉም። ገብቶሃል አይደል? እና ኮምፕሌን የሚያደርጉ ሰዎች የሚያጡት አንደኛው ምንድን ነው? ኮምፕሌን የማያደርጉ ሰክሰስፉል የሆኑ ሰዎችን ማግኘትና ከእነሱ ጋር ኮኔክት ማድረግ አይችሉም። ለምን? ኦልዌይስ ኮምፕሌን ስለሚያደርጉ ኢነርጂያቸው ማች አያደርግም። ስለዚህ ሌፍት አውት ይወጣሉ። ስለዚህ ኮምፕሌን ስታደርግ የመጀመሪያ የምትረብሸው
መስማት ያን ኮምፕሌን መስማት የማይፈልገውን ሰምባዲ ነው የምትረብሸው። ገብቷል? ፊድ እያረከው ኔጌቲቭ ኢነርጂ ፊድ ስታደረገው ቀኑን ትረብሸዋለህ። ከዛ ሰውየው ደግሞ ከሆነ ሳብ በኋላ በጣም አንተንም እንትን እያደረገ ኩዌሽን እያደረገ ይመጣል። ምንድን ነው ምናምን ብሎ እንትን ይላል። ከዛ አንተ በምን ሌብል ያደርጋል የሚማረር ሰው የሚል ስም ይወጣላል። እና በጣም ኮምፕሌን ማድረግ ከብዙ ነገር ይቀጣል። አንዳንዴ ህይወት ያስተምርህ ነገር አለ። ብዙ ሰው ስላማረረ ውጤት የሚመጣ ይመስላል። በቃ ሰው ስላማረረ ውጤት ያመጣል። ምሬትን ለራስ ያዘው። ገብቷል? ከዛ ሶሉሽን ፈልግለት፣ መፍትሄ ፈልግለት፣ አቅምህን ወቅ፣ የምትሰራውን ወቅ። ገብቷል? ግን ኮምፕሌንህን ይዘህ በጣም ለሰው እንትን ካልክ አይዘር ማኒፑሌሽን ምናምን መጠቀም ምናምን ካልፈለክ ማኒፑሌሽን ምናምን መጠቀም ከፈለክ ለምሳሌ ኮምፕሌኑ እንደ ማኒፑሌሽን ፖለቲካል ኦር ለሌላ ጉዳይ ፈልገው እኮ ነው ኖት ራይት እንደዛ አይደለም። ግን ምንድነው አንተ ኮምፕሌን ማድረግ ግን ሰዎችን ይረብሻል። እውነት ነው። ምናልባት የማማረር ሱስ ያለበት ሰው ካለ ቶታሊ ይሄን ጉዳይ እኛም ራሳችንን ፊክስ አድርገን ምናምን ጨርሰን አይደለም ነው እኛም እየተማርንበትና ማቆም የምንፈልገው ስለሆነ ነው። ላይፍ ላይ ፌለር ነው የሚያደርገን፣ ደካማ ሰው ነው የሚያደርገን። እንደተባለው just like the two wolves ማንም ፍሬ አይደለም ከነዚህ ነገሮች አይደለም። ማንም ደግሞ መልካም ነገሮችን አላጣም። ስለዚህ the point is which one are we feeding? እሱ ነው። ስለዚህ if we complain more የመጀመሪያውን wolf ነው ፊድ የምናደርገው። ቴንክስፉል እየሆንን ግሬትፉል እየሆንን የምንሄድ ከሆነ ግን ሁለተኛውን wolf ነው ፊድ እያደረግን ነው የምንመጣው። ሞር ፊድ የተደረገው ሞር ስትሮንግ ነው፣ ሞር ፕሮናውንስድ ነው። ስለዚህ ይሄንን ነገር ላይ የትኛውን ነው እናንተም ሀሳባችሁ ምንድን ነው? እስቲ የተማራችሁትን ነገር ኮምፕሌን ማድረግ፣ እንደዚህ ክርክሮች ውስጥ ጸቦች ውስጥ መግባት ምን ይመስላል የሚለውን የእናንተንም ሀሳብ አግሬሲቭ ክርክር አድርጋችሁ ምን አተረፋችሁ? ከሰዎች ጋር በጣም ጠንከር ያለ ክርክር አድርጋችሁ ያመጣችሁት ውጤት አለ ወይ? እኛ እንደደመደምነው ከሆነ ምንም ውጤት የለውም። ኢጎን ቢልድ ከማድረግ ውጪ አላስፈላጊ ክርክር ምንም ጥቅም የለውም ነው። ግን ያገኛችሁት ነገር አለ ተሞክሮስ አላችሁ ወይ የሚለውን በኮሜንት ቢያጋሩን ለእኛም ወደፊትም ለምናደርገው ውይይት የበለጠ ይጠቅመናል። ምክንያቱም ከተመልካቾች የምንሰማቸው ሀሳቦች ከእናንተ የሚመጡ ሀሳቦች ማለት ለእኛ ለወደፊትም የውይይት ሀሳብ ይሆናሉ። ከእናንተም ጋር ዲስከስ እያደረግን እንዳለን እናስበዋለን ማለት ነው። እዛ ነው። እናመሰግናለን። መልካም ጊዜ። እንወዳችኋለን። ቻው።